ጫወት ከዛ በኋላ ሶስቴ ነው የምትመጪው ወደ ላይ ማለት ነው። እንደዚህ መረብ ኳስ ማለት ነው። መረብ ኳስ ታውቂያለሽ? በልቦል እሱን ተጫወት አልኩት። ከዛ ተጫወትን ምንድነው በውሃ እንትን 3 ኩባያ የዛ ኩባያ ውጭ ያለው ኩባያ አይደለም። አሁን ለምሳሌ እስር ቤት ያለው ኩባያ የምንለው የውጭ ባልዲ በይው ውጭ ላይ ማለት ነው። እና 3 ባልዲ ውሃ በመጠጣት ተጫወትን። ከዛ በኋላ ጌሙ ጀመርኩልሽ። ሞን ደግሞ ዳኛ ናት እንዴ? ሞንም ገባ ከና ተቀላቀለ እንዴ? ከመቼው ሞን እኔ ጋር እንዴ አብሮኝ ነው እኮ እኔ እሱ ነበር ማን በየቀለድኩ ነው እንደዛ ዘረ ከምሬ ነው የምልሽ ወላሂ ቤታ ሞን ከመቼው መጣ እናንተ ጋር ምን ዛፍ ላይ እና ጣሪያ ላይ እንኳን ለሚያስሩን አንድ ክፍል ለስር ኖ ልደታ ምናምን እንትን የሚል ላይ መሰለኝ። በጣም የገረመኝ ግን ፍርድ ቤት የቀረበብኝ የዚህ ሴትዮ ጉድ ነው። እቺ ሴትዮ መሳል በቀል በጣም የሚገርመው አንደኛ ሳልቀጣት መቅረቤ፣ ሁለተኛ ዳለቻ አልታሰረም ውሸት ነው ይላል አንድ ኮሜንታተር። አረ ወላሂ ታስሯል። ይሄ ቅሊንጦ ማለት ነው። ታዋትናገረው ሁሉም ታስሯል። አረ ሁሉም ታስሯል። ምን እዛ ያልታሰረ የለም እንዳለ እንትና ያቆር ጆን ዳንኤል። እሺ ብዙ ሰዎች ነበሩ። ብዙ ሰዎች እስር ቤት ያው ምታቃቸው አንተ ምናምን እናቃቸው። እኔ ማቃቸው ቲክቶከሮች ነው። በቃ ቲክቶከር ነው። ሁሉም ፌመስ ነው። ፌመስ ያኔ ትንሽ ክብሩ ነው። ይሄ ጥቁሩ ልጅም እናንተ ጋር ሊመጣው እሱ እናቴ 3 ሴት ነው። 3 ሴት በመሳብ አፈምሳቸው ሸራ የሚጎትተው እሱ ታዲያ። እስቲ እግዚአብሔርን በይ አላህ ምስክሬ ነው። ይሄ ጥቁሩ ላይ እንዲህ አፍ ውስጥ የሚተፋው ምናምን ሴቶች እኮ 2 ነገር ነው የሚጠቀሙት በሱ። አንደኛ እንደ ምግብነትም ልክ ጮጋራ እንደበላ ሰው ነው። ሁለተኛ ደግሞ እንደ ኪስንግም ነው የሚጠቀሙት። ታዲያ አታይም? አፉን እኮ የሚሞላ ልጅቷ አውርቻታለሁ አጋጣሚ። መጀመሪያ አንድ ላይ ነበራችሁ አይደለ? ከአዶናይ አንተ ጃኒ ምናምን አንድ ላይ ሁላችንም። ጃኒማ የለችም እነሱ ወንዱ ነው እንትን ፍርድ ቤት ስንሄድ እንገናኛለን እንጂ ከዛ ውጭ አትገናኙ። እንገናኝም። ማሜ ፈርመን የወጣው በዚህ በቅጣቱ ነው አይደለ? አንተ የተጠየቀው የራስ ንብረት ጠየቅኩት። የአንቺ የቀጣሽን እንትኑ ደሙን ማለት ነው። በዛ ደረጃ እሱ ማሜ ስሜን አታጥፋተው በእግዚአብሔር። ቤታ ትሙት ወላሂ ላዚም ኒሞና ይሙት ነው ራስ ላይ ጉዳት በማድረስ እሱ በማድረስ መፈንከት ነው። ጆሮውን መቁረጥ አንደኛ እንትን መቁረጥ፣ ሁለተኛ ደግሞ አንቺ ልትፈለጊያለሽ። አንቺን ማምጣት እናቴ ከሰማይ ዝናብ ልታዘንቡብን ነው ወይስ ምንድነው? ሚሳኤል በኒኩሌር ልታስጠፉ ነው እንዲ ያልኩኝ። ሴትዮ አሜሪካን አለችው አልኩኝ። እኔ ደንበጫ ያለሽ መስሎ ነው ያመጡሽ። እንዳት ልጅቷ አሜሪካን የሁለት ተደባደባችሁ። እግዚአብሔር አዋ ከዳለቻ ጋር ከዛ አሸነፍኩትና ጠጣ አልኩት። አንድ ጠጣና አንዱን በእግሩ ደፋ ቀስ ብሎ ማለት ነው። እናቴ እዛ ጫት የለ ጅን የለ ምን የለ ሱሱ ራሱ አናቴ ላይ ወጥቶ ያነጫነጨኛል። እናቴ ብላ ከ7 ሰው ከ8 ሰው ጋር በቀን የምደባደቡ በቀን እንደተቀጠቀጠ። ማሚ ግን እንዴት አደረገህ? ላይ ሳትቀም ስትቀር ሚርቃ ነው አምጣ ይልን ዝም ሰው ብላ ይለኛል። ሰው ብላ ይለኛል። ግን እኮ ሚርቃ ነው እኮ ነው የሚያደርግሽ። አምጣ